Ladies and gents, welcome to the video. Order filled. እና ጋይስ ይሄ የዩቲዩብ ቻናል አዲስ ስለሆነ ሰብስክራይብ በማድረግ ቪዲዮውን ጀምሩ ትላችሁ። ጋይስ በመጀመሪያ እኔ ፎሬክስ ትሬዲንግን ካወቅኩት 1 ዓመት ከ6 ወር ይሆነኛል። በዚህ 1 ዓመት ከ6 ወር ውስጥ እኔ ስለ ፎሬክስ ትሬዲንግ ያለኝን ኤክስፒሪየንስ ለእናንተ እንዲሁ ልሰጥ መጥቻለሁ። እንደተለመደው ቪዲዮውን ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ በመጀመሪያ ወደ ቪዲዮ ስንሄድ ዋት ኢዝ ፎሬክስ ትሬዲንግ? ፎሬክስ ትሬዲንግ ማለት ፎሪን ኤክስቼንጅ ትሬዲንግ ማለት ነው። ይህ ማለት የውጭ የከረንሲ ፔሮች ኤክስቼንጅ የምናደርግበት ማርኬት ነው። ፎሬክስ ትሬዲንግ በሁለት የከረንሲ ፔሮች ትሬድ የሚደረግ ሲሆን የሁለት የከረንሲ ፔሮች ፍክክር ማለት ነው። ይህም ማለት በትሬዲንግ ቪው ላሳያችሁ። ትሬዲንግ ቪው ምን እንደሆነ በቀጣይ ቪዲዮ ያሳያችኋለሁ። አሁን ወደ ትሬዲንግ ቪው እንሂድ እና ጋይስ መጀመሪያ ላይ እንዳልኳችሁ ትሬዲንግ ቪው ማለት ይሄ ነው። ትሬዲንግ ቪው ለፎሬክስ ትሬዲንግ 5 ቀን ይሰራል። ለክሪፕቶ ደግሞ ሳምንት ሙሉ 7ቱንም ቀን ክፍት ነው። ይህ የሚሆነበት ምክንያት ፎሬክስ ትሬዲንግ በሳምንት 5 ቀን ነው የሚሰራው፣ 2 ቀን ክሎዝ ነው። ላይክ አሁን ወደ ቪዲዮ ስንሄድ መጀመሪያ ላይ እንዳልኳችሁ ፎሬክስ ትሬዲንግ በሁለት ከረንሲ ፔሮች ነው የሚሰራው። እነዚህ የከረንሲ ፔሮችንም ልንገራችሁ ስማቸው። ላይክ ይሄ እንደምታዩት እዚች ጋር ምን አለ? ዩሮ አለ። እዚች ጋር ደግሞ ዩኤስዲ አለ። ዩሮ ዩኤስዲ አለ። ይሄኛው ማለት ዩሮ ዩኤስዲ ማለት ዩሮ ከዶላር ይበልጣል ማለት ነው። ላይክ እንደዛም ሆኖ ዩሮ ከዶላር ይበልጣል ስንል ምን እንላለን? ባይ እንላለን ማለት ነው። ባይ ማርኬቱን አይተን ነው አናላይዝ ሰርተን እንጂ ዝም ብለን አንገባም አይደለ? ላይክ እንደዛም ሆኖ ፎሬክስ ትሬዲንግ ላይ ባይ መግባት ስንል አናላይዝ ሰርተን ፕራይስ ወዴት እየሄደ እንደሆነ አይተን ቆይተን ነው። ፎሬክስ ትሬዲንግ ጊዜ የሚወስድ ስራ ነው። ፎሬክስ ትሬዲንግ ቁጭ ብለን ጊዜ ሰተን አቴንሽን ሰተን ፎከስ ሆነን የምንሰራው ስራ ነው ማለት ነው። ፎሬክስ ትሬዲንግ እንዳልኳችሁ ፎሬክስ ትሬዲንግ በሁለት የከረንሲ ፔር የሚሰራ ሲሆን ይሄኛው ትሬዲንግ ቪው ላይ እንደምታዩት ይሄኛው ቻርት በዩሮ እና በዩኤስዲ የተከፈተ ቻርት ነው። ለምሳሌ ዩሮ ይበልጣል ስንል እንመጣና ባይ እንላለን አልኳችሁ አይደለ? ላይክ እንደዛም ሆኖ ይህ ዩሮ ይበልጣል ስንል ዶላር ዋጋው ይወርዳል ማለት ነው። አሁን ዶላር የዋጋው ከፍ ይላል ስንል ደግሞ ቀያይረን እንትናቸውን ቀያይረን አለ አይደለ? ፔር አቀማመጣችን ቀያይረን ዶላር ከዩሮ እንላለን። ዩሮ ከዶላር ይበልጣል ስንል ዩሮን ከፊት እናደርገዋለን። ዶላር ከዩሮ ይበልጣል ስንል ዶላርን ከፊት እናደርገዋለን። ይህ ማለት ከፊት ያለው ፔር ከኋላ ያለው ፔር ሁልጊዜ ይበልጣል ማለት ነው። ዋጋው ሲወደድ ለምሳሌ ዩሮ ዋጋው ሲወደድ እንዳልኳችሁ ዶላር ዋጋው ይወርዳል ማለት ነው። ዶላር ዋጋው ከፍ ሲል ደግሞ ዩሮ ዋጋው ይወርዳል ማለት ነው። ላይክ እንደዛም ሆኖ ላሳያችሁ። አሁን ይሄ እንደምታዩት የትሬዲንግ ቪው ቻርት ነው። እያንዳንዱ እነዚህ ለምሳሌ እነዚህ አሁን ስም አላቸው። እነዚህ ስማቸው ምንድነው? ካንድሎች ናቸው። ሙሉ ቻርት ነው የሚባለው። እያንዳንዱ ግን ካንድሎች ናቸው። እያንዳንዱ ካንድል ሲሆን ልንገራችሁ ስማቸውን። ላይክ ይሄ ካንድል ነው። ሶሪ ሰፋ አድርጌ ላሳያችሁ። ያው ላሳያችሁ። አሁን ለምሳሌ እዚህ ጋር ያለው ላሳያችሁ፣ እነዚህ ላሳያችሁ። ይሄኛው እንደምታዩት ይሄኛው ይሄ ብሉ ካንድል አለ አይደለ? ሙሉ ያለ ምንም ዊክ ነው ክሎዝ ያደረገው። ያለ ምንም ዊክ ስለሆነ ምንድነው የሚባለው? በቦዲ ነው የዘጋው። ቦዲ የምንለው ምንም እንደዚህ የሌለው ማለት እንደዚህ ዊክ የሌለው ረጅም፣ እዚህኛው ብላኩ ካንድል ላይ ረዘም ብሎ እንዳለው እንደሱን ዊክ የምንለው። ቦዲ የምንለው ደግሞ ይሄ ነው። ምንም ይሄው እዚህ ወፈር ሰፋ ያለው ማለት እንዲያለው ብቻ እንዲያለው ምንድነው የምንለው? አዎ ቦዲ እንለዋለን። እንደዚህ ያለ ደግሞ ካለ ለምሳሌ እንደምታዩት ይሄ እንዲህ ካለ አሁን ወደ ላይ እንዲያደረኩት ምንድነው ስሙ? እንዲህ ወደ ላይ ያደረኩት ስሙ ዊክ ነው። ዊክ ነው ፕራይስ። እነዚህን አይተን ነው
ወዴት እንደሚሄድ የምናውቀው ፓተርኖችን ማንበብ ከቻለን ፎሬክስ ቀላል ነው። ካንድሎች ፕራይስ ወዴት እንደሚሄድ ምናምን ከተማርን ካየናቸው ፎሬክስ በጣም ቀላል ከምንለው በላይ ቀላል ነው። እንዳልኳችሁ መጀመሪያም ላሳያችሁ ሶሪ ላጥፋቸውና እነዚህ እንደምታዩት ይህ ቻርቱ ላይ እንደምናየው እንዳልኳችሁ መጀመሪያ ምን ይባላሉ እነዚህ ካንድሎች። ከላይ ያለው ደግሞ እቺ ብቻዋን ደግሞ ያለችው ምን እንላታለን? እቺን ካንድል እንላታለን። ዊክ እንላታለን። ላሳያችሁ። ለምሳሌ አንድ ቢግነር የሆነ ሰው እንደኔ ቢግነር የሆነ ሰው ላይክ አድቫንስም የሆነ ሰው መጥቶ ይሄኛው ቻርት ላይ መጥቶ እዚች ጋር መጥቶ እንዲህ ባይ ቢል ይሄኛው ሰው ባይ ያለው ምን ማለት ነው? ዩሮ ዋጋው ከፍ ይላል ይወጣል ማለት ነው። ለምሳሌ እዚች ጋርም እንደዛው እንዳልኳችሁ ላሳያችሁ። እዚች ጋር መጣና ዩሮ አንድ ትሬደር ማለት መጥቶ እዚች ጋር ሴል ቢል ምን ማለቱ ነው? ዩሮ ዶላር ዋጋው ዝቅ ይላል ማለት ነው። የከረንሲ ፔራቸውን እያያችሁ ነው። እዚች ጋር ባይ ስንል ምን እያልን ነው? ዶላር ዋጋው ከፍ ይላል እያልን ነው። ዩሮ ዋጋው ከፍ ይላል እያልን ነው። ሴል ስንልስ ዶላር ዋጋው ዝቅ ይላል እያልን ነው። ላይክ እንደዛም ሆኖ ትሬዲንግ ቪው በቮሊዩም ነው የምንሰራው። ሎት ሳይዛችንን ምናምን ስለነሱ ቀስ ብዬ አስተምራችኋለሁ። ላይክ እንደዛም ሆኖ እንዳልኳችሁ ዩሮ ከዩኤስዲ ይበልጣል ስንል ምን እንላለን? ባይ እንላለን። ዶላር ዋጋው ይወርዳል ስንል ደግሞ ሴል እንላለን። ይህ ማለት ያው ፎሬክስ ትሬዲንግ እንዳልኳችሁ በኢትዮጵያ ብራችን ዶላሩን ገዝተን ነው ትሬድ የምናደርገው። ፎሬክስ ትሬዲንግ ላይ ብር ያው ስቶፕ ሉዝ ኤስኤል ማስቀመጥ እና ቲፒ ማስቀመጥ በጣም ግዴታ ነው። በጣም ካልሆነ ምንም ትሬደር ሆነን ምንም ጋምብለሮች ሆነን ማለት ነው። ላይክ እንደዛም ሆኖ ላሳያችሁና እንጨርሳለን ማለት ነው። ፎሬክስ ትሬዲንግ እንዳልኳችሁ አሁን ደግሞ ወደ ዋናው ስንሄድ ፎሬክስ ትሬዲንግ ይሄው መጀመሪያ ላይ እንዳልኳችሁ አንድ ሰው በኢትዮጵያ ብሩ ለምሳሌ $15 ቢገዛ ሙሉ 15ቱንም ዲፖዚት ያደርጋል? አያደርግም። ስንት ቢያንስ $10 ያደርጋል፣ 5ቱን ለቀጣ ይላል። ላይክ እኔም ከዛ ነበር የተነሳሰሁት። ግን እንዳልኳችሁ ለምሳሌ አንድ የቢጊነር የሆነ ትሬደር መጣና እዚህኛው ጋር ባያለም በል ማርኬቱ ወደ ስር ከሄደበት ምን አደረገ ማለት ነው? ሉዝ አደረገ ማለት ነው። ገባችሁ አይደለ? ሉዝ አደረገ። ለምን? ኤስኤልም አላስቀመጠም፣ ቲፒም አላስቀመጠም። ገባችሁ አይደለ? ግን አድቫንሶቹ ምንድነው የሚያደርጉት? ለምሳሌ እዚህኛው ጋር ባይ ቢገቡ እዚህኛው ትሬድ ጋር ባይ ቢገቡ ለምሳሌ እዚህኛው ጋር ምን ያስቀምጣሉ? ቲፒ ያስቀምጣሉ። እዚህኛው ጋር ኤስኤል ያስቀምጣሉ። ፕራይስ ሄዱ ቲፒያቸውን ከነካ ፕሮፊት አደረጉ ማለት ነው። ግን እንደዛም ሆኖ ሄዶ ፕራይስ ኤስኤላቸውን ከነካ በቂ ነው። ኤስኤል ያስቀመጡት ለምንድን ነው? ፎሬክስ ትሬዲንግ እኔ ካስቀመጥኩልህ በላይ ዋጋው ዶላር ዝቅ ሲል ከዚህ በላይ ከዚህ እንዳልኳችሁ ከኤስኤሉ በላይ ሉዝ እንዳላደርግ እዚህኛው ጋር ሲደርስ ክሎዝ አርግልኝ ማለት ነው። ላይክ እና ከዛ ወደ መጨረሻው ስንሄድ ፎሬክስ ትሬዲንግ እንዳልኳችሁ መጀመሪያ ላይ እንዳልኳችሁ ምንድነው በሁለት ከረንሲ ፔር ነው የሚሰራው። ብዙ ከረንሲ ፔሮች አሉ። ዩሮ ዩኤስዲ አለ፣ ጄፒፒዋይ አለ። እንዳልኳችሁ ዶላር ከዩኤስዲ ዩኤስዲ ከጄፒፒዋይ እንደዛ ነው የሚሰራው። ብዙ ፔሮች አሉ። ላይክ እዚህኛው ስር እንደምታዩት ማለት ቆይ ላሳያችሁ አንዴ። እንደምታዩት እዚህኛው ስር ይሄው አሉ። እንደምታዩት ነው። ይሄው እዚች ጋር ምን አለ? ዩሮ ዩኤስዲ አለ፣ ጄፒፒዋይ አለ፣ ዩኤስዲ ጄፒፒዋይ አለ። እነዚህ ስር ያሉ ክሪፕቶ ናቸው። ትሬዲንግ ቪው ላይ እንዲህ አይነት አለ ማለት ነው። አሁን ወደ እንትን ስንሄድ ወደ መጀመሪያው ዩሮ ዩኤስዲ ስንሄድ እንዳልኳችሁ ወደ ዋናው ስንሄድ ደግሞ ወደ መጨረሻ ወደ ፋይናሉ ስንሄድ መጨረሻ አንድን ጥያቄ ጠይቂያችሁ ነው ማለት ነው የምንጨርሰው። እንዳልኳችሁ ፕራይስ ሙቭመንት አለው። ፕራይስ በታይም ሴሽን ነው የሚሰራው
ፎሬክስ ትሬዲንግ ማለት በሚኒቶች፣ በሃወሮች፣ በዊኮች፣ በዩሮች፣ በመንዞች ነው የሚሰራው። ላይክ እንደዛም ሆኖ ፎሬክስ ትሬዲንግ ላይ ሪስክ አለው። ፎሬክስ ትሬዲንግ ሪስክ አለው ብዙ፣ በጣም እኛ ከምናስበው በላይ ሪስክ የሚፈልግ ስራ ነው። እንደዛም ሆኖ ላሳያችሁ። እዚች ጋር አሁን ለምሳሌ መጀመሪያ ላይ እንዳልኳችሁ አንድ ሰው እዚህ ጋር ባይ ቢገባ፣ ሌላኛው ደግሞ እዚች ጋር ሴል ቢገባ፣ ሴል የገባው ሰውዬ ሴል ገብቶ ማርኬቱ ወደ ላይ አሁን ለምሳሌ እንዲህ ሆኖ ሴል የገባ ሰውዬ እዚች ጋር ሴል ቢገባ ግን ማርኬቱ ይሄድልኛል ነው ያለው። ግን ወደ ላይ ከወጣ ሰውዬው ምን አደረገ? ሉዝ አደረገ ማለት ነው። እንደዛም ሆኖ ላሳያችሁ። አንድ ሰው ለምሳሌ እዚችኛው ጋር ደግሞ ባይ ቢገባ ማርኬቱ ምን ይላል እያለ ነው። ዩሮ ወደ ላይ ይወጣል ማለቱ ነው። ዩሮ ከዶላር ይበልጣል ማለቱ ነው። ላሳያችሁ አሁንም አንዴ እዚህ ጋር እዚች ጋር ዩሮ ይበልጣል ስንል እዚች ጋር ምን አለች? ባይ እንገባለን ማለት ነው። ባይ ማለት እንደነገርኳችሁ ምን ማለት ነው? መግዛት ነው። ሴል መሸጥ ነው። ላይክ እሱ በየትኛው ማርኬት ላይ ይወራል። ባይ ሴል ይባላል። ትሬድ ምን እንደሆነ ደግሞ ታውቃላችሁ። ያው በሪል ላይፉ ላይም በስኩል ላይም ምናምን ተምረነዋል። እሱ ላይክ ፎሬክስ ትሬዲንግ ማለት ይህን ይመስላል። አሁን እዚህ ላይ ጨርሰናል። ቀጣይ ስለምንና እንዴት እንደምሰራላችሁ ኮሜንት ሴክሽኑ ላይ ያስቀምጡልኝ። ቀጣይ ዋነኛውና አሁን ልጠይቃችሁ የፈለግኩት ነገር እቺኛዋ ምን ትባላለች ነበር ያልኳችሁ? ለብቻ። እቺኛዋ ምን ትባላለች ነው ያልኳችሁ? ለብቻ። ፎሬክስ እንዲህ ነው። እቺ ቀጭኗ ምንድነው ያልኳችሁ? ኮሜንት ላይ አድርጉልኝ። ይህም ስቡን ኮሜንት ላይ አስቀምጡልኝ። ፎሬክስ ትሬዲንግ ይህንን ይመስላል። ቀጣይ ስለ ትሬዲንግ ሪቪው ሰራላችኋለሁ። እናንተም እንዲሰራላችሁ የምትፈልጉት ነገር ካለ በኮሜንት ሴክሽኑ ላይ ጠይቁልኝ። ያልገባችሁንም ጠይቁኝ፣ መልስላችኋለሁ። አም ኤክሲኪዮስ ባይ